ሀብታም ባል የነበራት ሴት ከባሏ ጋር ምሳሌ በሉ ያቀራረበች ይያለ እህል በጉሮሬ ከወረደ ሙሉ ቀን አለፈኝ እንደው ለአላህ ብላችሁ የሚል የለማኝ ድምጽ ስትሰማ ለሷና ለባሏ የምታቀርበውን አስቀምጣ ለለማኙ የሚበላና የሚጠጣ ይዛ ሄደች። ከዛም ሰጥታው ስትመለስ ባሏ ከኔ አንድ ለማኝ በለጠ፣ እኔ ተንቄያለሁ፣ ተዋርጃለሁ፣ ለማኙ እየሰማ ለማኙን ተከትለሽ ሂጂ አላት። እሷም እህል በጉሮሬ ካልወረደ ሙሉ ቀን አለፈኝ የሚል ሰው ቆሞ እንዴት ይበላናል ብዬ እኮ ነው ስትለው አራፈር ቢ ለማኙን ተከትለሽ ሂጂ ብያለሁ በቃ ሂጂ ብሎ ጮህባት። ለማኙም ይህንን ሰምቶ ያአላህ የኔ ችግር ከኔ አልፎ የሰው ትዳር ማፍረስ ደረጃ ከደረሰ እንግዳውስ መኖር በቃኝ፣ ግደለኝ ያአላህ ግደለኝ እያለ አካባቢውን ለቆ ይሄዳል። ሴትየዋ ምሽ ካጠፋሁ ይቅርታ ይደረግልኝ ብትለውም እኔ ተንቄያለሁ፣ ተዋርጃለሁ፣ ለማኙን ተከትለሽ ሂጂ ብያለሁ ሂጂ አላት። ቢባል ቢሰራ እንቢ ስላለ ከነሙሉ ሀብቱ ንብረቱ ጥላለት ወጣች። እሷም ሩቅ ሀገር ወደሚገኙ ዘመዶቿ ጋር ሄዳ ስትኖር ገና 4 ዓመት ሳይሞላት ነበር ሌላ ሀብታም ባል ያገባችው። ከአዲሱ ባሏ ጋር ሆና ምሳሌ በሉ ያቀራረበች ይያለ እህል በጉሮሬ ከወረደ ሙሉ ቀን አለፈኝ ለአላህ ብላችሁ የሚል የለማኝ ድምጽ ስትሰማ በቆመችበት ደርቃ ቀረች። ከአሁን በፊት ይህ ነገር ትዳሬን አፍርሷል፣ አሁንም ተከትሎኝ መጣ፣ ያ አላህ ቢሆንም ያኔ የሰራሁለት ጌታ አሁንም አለ፣ ባለቤቴ እስካልከለከለኝ ድረስ እኔ ሰራዋለሁ አለች። ለሷና ለባሏ የምታቀርበውን አስቀምጣ ለለማኙ የሚበላና የሚጠጣ ይዛ በባሏ ፊት ለፊት አለፈች። በሩን ከማለፏ በፊት ባሏን ዞር ብላ ስትመለከተው በፈገግታ ተሞልቶ እንዲህም አላት፣ በረካ ሁኚ አቦ ለለማኙ ድረሽለት አላት። እሷም በደስታ ተውጣ ለለማኙ የሚበላና የሚጠጣ ሰጥታው ስትመለስ ታለቅሳለች። ባል ምን ሆነሽ ነው አላት። እሷም እንዲህ አለች፣ ከ4 ዓመት በፊት ሀብታም ባል አግብቼ ስኖር አንድ ቀን ለኔና ለባሌ ምሳል እንበላ ያቀረብኩኝ ይያለው እህል በጉሮሬ ካለፈ ሙሉ ቀን አለፈኝ ለአላህ ብላችሁ የሚል ልመና ሰማሁ። ለኛ የማቀርበውን አስቀምጬ ለለማኙ የሚበላና የሚጠጣ ይዤለት ሄጄ ሰጥቼው ስመለስ ባሌ ለማኙ ከኔ በለጠ፣ እኔ ተንቄያለሁ፣ ተዋርጃለሁ፣ ለማኙ እየሰማ ለማኙን ተከትለሽ ሂጂ አለኝ። ቢባል ቢለመን ፈጽሞ እምቢ አለ። ከነሙሉ ሀብቱ ንብረቱ ትቸለት ወጣው። አሁን እዚህ የመጣው ለማኝ የሀብታም የነበረው ባሌ ነው። ስጋው አልቆ አጥንቱ ቀርቶ ገላውን እንኳን በቁጦ የማይሸፍን ብትቶ ለብሶ አምጥቶ እፊት ለፊት ያቆመው አላስችል ቢለኝ ነው የማለቅሰው አለች። ባሏም እንዲህ አላት፣ የዛን ቀን ለማኝ እኮ እኔ ነበርኩኝ አላት። በዚህ ጊዜ ሚስት ደንግጣ አረ ጌታዬ ምንድነው የምታሳየኝ ምንድነው የምታሰማኝ አለች። ባልየውም አዎን አላት። ሀብታም የነበረው ባል ለማኝ አድርጎ አምጥቶ ፊትሽ አቆመው፣ ለማኝ የነበረውን ለማኝ እንሆ ሀብታም ባል አድርጎ አምጥቶ ፊትሽ አቆመው አላት። በዛች ቀን በዛ ሰዓት ጌታዬን የኔ ችግር ከኔ አልፎ የሰውን ትዳር ማፍረስ ላይ ከደረሰ